የእግዚአብሔር ስሞች ማንነቱን የሚገልጡ ናቸው። ስሙ ማንነቱ ነው፣ ማንነቱም ስሙ ነው። ስሙንና ማንነቱን በፍጹም መነጠል አይቻልም። የእግዚአብሔር ስሞች የእግዚአብሔርን ባሕርያት፣ የእግዚአብሔርን ሥራና የእግዚአብሔርን ታላቅነት የሚያሳዩ ናቸው። የሰው ልጆች ስሞች የሰውየውን ማንነት የሚያሳይ ሊሆኑ ይችላሉ። ለምሳሌ ሀብታሙ ተብሎ ድሃ የሆነ ብዙ ነው። ደፋሩ የሚል ስም ያለው ፈሪ ሆኖ ይገኛል። ትዕግሥት መጠሪያ የሆናት ሴት ትዕግሥት የለሽ ትሆናለች። ስምና ባሕሪ በሰው ልጆች መካከል የማይገናኝበት ጊዜ ብዙ ነው። እግዚአብሔር ግን እንደ ስሙ ነው። ስሞቹ እርሱን በትክክል የሚገልጡ ናቸው። የእግዚአብሔር ስሞች ብዙ ቢሆኑም የተወሰኑትን ስሞችና ትርጉሞችን እንመልከት። አስቀድመው ግን የዚህ ፕሮግራም ቤተሰብ ካልሆኑ ቤተሰብ ይሁኑ። ያህዌ በፍጥረት መጀመሪያ ለእግዚአብሔር የተሰጠ ስያሜ ሲሆን እግዚአብሔር ለሙሴ በተገለጠ ጊዜ እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙስ ማን ነው ባሉኝ ጊዜ ማን ልበላቸው ብሎ እግዚአብሔርን ጠየቀ። እግዚአብሔርም ለሙሴ እንደዚህ አለው፣ ያለና የሚኖር እኔ ነኝ አለው። ዘጸአት ምዕራፍ 3 ቁጥር 13። ያህዌ ማለት ያለና የሚኖር ማለት ነው። አጋር ከአብርሃም ቤት ተባራ በምድረ በዳ በችግር ውስጥ በነበረችበት ጊዜ እግዚአብሔር በመልአክ መልክ ተገለጠላት። በዛም እግዚአብሔር ታምራት አደረገላት። ታምራት ከተደረገላት ነገር ተነስታ የሚያየኝን አየው ስትል እግዚአብሔርን ኤልሮይ ብላ ጠራችው። ዘፍጥረት ምዕራፍ 16 ከ7 እስከ 14። ኤልሮይ ማለት የሚያየኝን አየውት ማለት ነው። ኤሎሄም የሚለው ስም ትርጉም አምላክ፣ ገዢ፣ ፈጣሪ፣ መሪ ማለት ነው። ጌታም በመስቀል ላይ ሆኖ ኤሎይ ኤሎይ ላማ ሰበክታኒ ብሎ ወደ አባቱ በታላቅ ድምፅ በመጮህ የደረሰበትን መከራ አስታውቋል። አዶናይ ትርጉሙ ጌታ ማለት ነው። የብሉይ ኪዳን ነቢያቶች ሁሉ የሠራዊት ጌታ እግዚአብሔር እንዲህ ይላል እያሉ የተናገሩትና የተጠቀሙበት በዚህ ስም ነው። አይሁዶች ዕለት በዕለት ለአምልኮና ለጸሎት የሚጠቀሙበት ስም አዶናይ ነው። ኤልሻዳይ አብርሃም ልጅ በማጣት በሚቸገርበት ጊዜ እግዚአብሔር ራሱ ተገልጦለት እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን በማለት እግዚአብሔር ሁሉን ቻይነቱን ልጅ በመስጠት አስመሰከረ። ዘፍጥረት ምዕራፍ 17 ቁጥር 1። ኤልሻዳይ እግዚአብሔር ሁሉን ቻይ ማለት ነው። ያህዌ ይርሂ አብርሃም እግዚአብሔር ለ25 ዓመት ጠብቆ ያገኘውን ልጁን መሥዋዕት አድርጎ እንዲያቀርብለት እግዚአብሔር ጠየቀው። እርሱም አምላኩን በመታዘዝ ልጁን ለመሥዋዕት ወደ ሞሪያም ተራራ ይዞ በመሄድ የመሠዊያ ስፍራ አዘጋጅቶ ልጁን በመሠዊያ ላይ አጋድሞ መሥዋዕት አድርጎ ለማቅረብ ተዘጋጀ። በዚህ ጊዜ እግዚአብሔር መታዘዙን ተመልክቶ የሚሰዋውን በግ ራሱ አዘጋጀለት። አብርሃም በጉን መሥዋዕት አድርጎ አቀረበ። ከዛም በኋላ አብርሃም የቦታውን ስም ያህዌ ይርሂ ብሎ ጠራው። ትርጉሙም እግዚአብሔር ያዘጋጃል ማለት ነው። ዘፍጥረት ምዕራፍ 22 ከ1 እስከ 19። ያህዌ ሻሎም ጌዲዮን ከጠላቶቹ ተደብቆ በወይን መጥመቂያ ውስጥ ስንዴ እየወቃ ሳለ እግዚአብሔር በመልአክ መልክ ተገልጦለት ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚህ ጊዜ የስፍራውን ስም ያህዌ ሻሎም ብሎ ጠራው። ትርጉሙም እግዚአብሔር ሰላም ነው ማለት ነው። መሳፍንት 6:11። መዝሙረኛው ዳዊት ከበግ እረኝነት ተነስቶ ለንጉሥነት ቢታጭም ንጉሥ ከመሆኑ በፊት በብዙ መከራ ውስጥ አልፏል። ሳኦል ዳዊት ለንግሥና እንደተቀባ ባወቀ ጊዜ ሊገለው ብዙ ጊዜ አሳዶታል። በዚህ ጊዜ ዳዊት በመዝሙሩ ያህዌ ሮይ በማለት ዘመረለት። ትርጉሙም እግዚአብሔር እረኛዬ ነው ማለት ነው። መዝሙር 23። ያህዌ ሻአማ ይህን ስም የምናገኘው በነቢዩ በሕዝቅኤል መጽሐፍ ነው። ሕዝቅኤል የእስራኤል ሕዝብ በአመፅ ምክንያት ወደ ባቢሎን ተማርኮ ሄዶ ሳለ ለነቢይነት አገልግሎት የተጠራ ሰው ነው። እርሱም በጥሪው መሠረት ምርኮኛውን ሕዝብ ሲያገለግል እያለ ከዕለታት አንድ ቀን እግዚአብሔር በሰው መልክ ተገልጦለት ሕዝቡ ከምርኮ ሲመለስ ምን አይነት ቤት እንደሚሠራና እያንዳንዱ ነገር በቤተ መቅደስ ዙሪያ ስፍራው እንዴት ማገልገል እንዳለባቸው መመሪያ ሰጠው። ሕዝቅኤል 47:48። የስሙም ትርጉም እግዚአብሔር በዚህ አለ ማለት ነው። የእግዚአብሔር መጠሪያ ስሞች ሰዎች እግዚአብሔር ካደረገላቸውና ከሠራው ሥራ በመነሳት የሰጡት ስሞች ናቸው። እግዚአብሔር ስሞች ማንነቱ ናቸው።
ማንነቱ ስሙ ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆነው